አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ የኢትዮ ቤተሰቦች? ሰላም ናችሁ ወይ? ሰብስክራይብ አድርጉ ስትባሉ እምቢ ብላችኋል። እንዴት ከረማችሁ? እኔም ቪዲዮ ከሰራሁ በጣም ቆይቻለሁ እና እስቲ ዛሬ ልስራ ባታዩትም ልስራ ብዬ ነው። እናንተ ባታዩትም እኔ ልስራ ብዬ ነው። እኔ ሁሌም በዚህ ሰዓት ምግብ እሰራለሁ። ህፃን ልጅ አለ፣ እሱን አስተኛና ያው ልጆቹ እንግዲህ በቋሚነት አይተኙም፣ ሄድ መጣ እየተባለ ነው። ግን እነሱ ለሚበሉት እነሱ ለሚቀሩ እኛ እንደዚህ መጨነቅ እንደዚህ መቸጋገር ለምንድን ነው የሚያስፈልገው? ሽንኩርት አለቀ መከራ፣ ዶሮ አለቀ መከራ። የሚበሉት እነሱ ለእኛ ብለን ደስታ አንጥድ። እኔ በጣም የሚያስጠላኝ የሆነ ነገር ሲያልቅ ገና አለቀ መከራ ማሰብ። አያስጠላችሁ? ለሰው ብሎ መኖር። በእርግጥ እኔ ቤተሰቦች መቼ ያለቀ ለምን እንዲሆነ አይሉም፣ ግን አስቤዛ የሚያመጡት በወር አንዴ ነው። አንድ ነገር ይለቅ እንጂ ካለቀ በኋላ አይመጣም። አንድ ነገር ይበላሽ እንጂ እንደተበላሸ ይቀራታል እንጂ አይሰራም። በጣም በቃ እዚህ ቤት ውስጥ ከደበረኝ ከስራው ከምኑ ከደረጁ በላይ የደበረኝ ነገር የለም። ማይ ቤት የሆነ ነገር ከተበላሸ በቃ እየቆጣጠርኩ እያሰረ ልክ የራሴ ቤት የራሴ ችግር ሳያንሰኝ ገና የነሱ እንትን እቆጣጠራለሁ። ሽንት ቤት የሆነ ነገር ተበላሸ አይሰራም። በቃ ማይታሰብ ነገር ነው። ከነሱ በላይ የሚያሳስበኝ እኔ ነኝ። ምክንያቱም እኔ ነኝ የምቸገረው። አሁን ደግሞ ምሳ በምትሰሩበት ሰዓት ይሄ ጉዳይ ያለበት ልክ እኛ ለልጆቻችን የምናበላው ያህል ሀሳብ እነሱ ምን ልስራ ስትሏቸው የፈለጋችሁትን ስሩ የፈለጋችሁትን እንጂ አይሺ ወይ አይሺ የአይሺ ምንድን ነው? ይሄን አድርጊ ቢሉ እኮ ምንም የለም ቤት ይባላል። ወይ ያለቀ ወይ የጎደለ እነሱ ተደውሎ ይሁን ቤትም ተቀምጠው ይሁን ምን ይሰራ አይሺ ልክ እንደ ራሳችን እንደምንሰራው ነገር ማለት ነው። ዞሮ በጣም አስጠልቶኛል። አንዳንዴ ሀብታም ቤት ተገብቶ ያለ እረፍት ምን በቃ ይሄ ያለቀ ይሄ ጎደለ ይሄ በመቼ ያለቀ እባላለሁ። በሳሙና ደረጃ ሳሙና መቼ ያለቀ እባላለሁ ሳይሆን እንደፈለገ ተሰርቶ ባይታረፍ እላለሁ። አንዳንዴ ደግሞ ያው የደሃ ቤት እረፍት አለ ማለት አይደለም። የደሃ ቤት እንደውም ሀብታም ቤት ይብሳል። ስራ ይበዛል። መሮጥ ነው። ያው ቃል እንዳንሳን ቤት ብዙ ስለማይሰራ ምናምን እኛ ጋር ስራ የለም። እኛ ጋር በየአይነት ነገር አልሰራና እኔ አንዳንዴ ብለው እንደዛ ነው። ምክንያቱም ሀብታም ቤት ተገብቶ ያለ እረፍት ጥግሮች ተደርጎ ተሰርቶ ያለ ሀሳብ ያው መቼም ምንም ቢሆን ምንም ማታ ማታ መተኛታችን አይቀርም። እሱን አይነት ግን ሌላው የቀን ሁለቱ ቢነፍሉ ይሻላል። ቢያንስ አታስቡ። ሻይ ቅጠል አለቀ ሀሳብ፣ ዘይት አለቀ ሀሳብ፣ ሽንኩርት አለቀ ሀሳብ እንጂ እኛ ቅጠለው ለመጣነው ነገር እናስብ ወይስ እነሱ ወዳቸው ለሚበሉት እናስብ? እኔ አንዳንዴ ቤትሽ ነው የሚለኝ በቃ እንዴ የመጣሁበት አላማ አለኝ። የእነሱን ጉዳይ አንስቼ ላሳስበኝ ወይስ እኔ የመጣሁበት ጉዳይ ያሳስበኝ? እኔ እዛ ጋር ልጆቼ ጥዬ በመምጣት ያስባለሁ። መቼ ልካቸውልኝ ሄጄ ልጆቼ ምን ሳይሆኑ ደርስበታለሁ የምለውን ነገር ሀሳብ አለ። መቼ ነው ብለው መቼ ነው ፀሐይ የሚወጣልኝ ብዬ አስባለሁ። ያ ሁሉ ጭንቅላት የተሸክሞ ሲያበቃ ደግሞ እንካ ተብሎ የእነሱን ሀሳብ ይጨመርበታል። እንዴት በእርግጥ በአሁኑ ጊዜ ስራ ጠፍቷል። አንዳንዴ ስራ መጥፋቱ ከ4 ዓመት በፊት ከ5 ዓመት በፊት እኛ ነበር የምንቀዝንባቸው። ጽዳት ነው እንጂ ምግብ አንሰራም፣ ልጅ ያለበት ቤት አንገባም፣
እያልን እንመጻደቅባቸው ነበር። አሁን በተራቸው ያው አገለባብጦ እየተመጻደቁብን ነው። አሁን 5,000 ይከፍሉና ፎቅና ምግብ እስከነ ምግብ ይላሉ። 8,000 ይከፍሉና ምግብ፣ ልጅ፣ ጽዳት ይላሉ። ከዚህ በላይ መጻደቅ አለ እንዴ? ወይ እኛ አላለፈልን አልተውናቸው፣ ወይ እነሱ በመጻደቃቸውን አላቆሙ። በጣም ከባድ ነው። ይሆናል የፈረደበት ሩዛቸው ላንፈቀፍቅ ነው። እሱም በአንድ ጊዜ አይደለም የምሰራው። 10 ልጁን ለማየት እየተመለስኩ ብቻ ብዙ አለ። እናንተም ሰብስክራይብ ማላረግም አላችሁ። የሚሰራውን ቪዲዮ ደስ አላላችሁ መሰለኝ። የሚታይ ነገር የለውም። ያው እኔ ሀገር ስገባ ሳድሰዋለሁ እሰራበታለሁ ብዬ ስላሰብኩኝ ነው እንጂ አሁን ላይ ብዙ ነገር መስራት አልችልም። የተገደለ ነው። ከቤት አልወጣም እና ከቻላችሁ ሰብስክራይብ አድርጉኝ፣ አብዙልኝ፣ አበረታቱኝ። ያው ዩቲዩብ ከፍቼ ነው ከፍዬ ነው ያስከፈትኩት፣ ግን ቪዲዮ ራሱ ከተወሰድኩበት ስንት ጊዜ ሊሆነው ነው። ምክንያቱም ቪዲዮ ስፖስት እናንተ ትጃጃችሁልኝ አይደለም። አንድ ሰው ሼር አያደርግልኝም፣ አንድ ሰው ሰብስክራይብ አያደርግልኝም። የታዋቂ ቪዲዮ ሲሆን የሚለቀቁ ተብሎ ተልቆ ሰብስክራይብ ይደረጋል፣ ላይክ ይደረጋል፣ ሼር ይደረጋል። ቪዲዮቸው እስከ መጨረሻ ይታያል። እኛ ተጀማሪዎች ስንሆን ደግሞ በቃ ጥሩ ንግግር ብንናገር መጥፎ ንግግር ነው የሚሆንባችሁ። ጥሩ ነገር ብንሰራ መጥፎ ነገር ነው የሚሆንባችሁ። ስለዚህ እባካችሁ እርስ በርሳችን እንተጋገዝ። ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ፣ ሼር አድርጉ፣ ኮሜንት አድርጉ። ልስራበት።